ፒን አይቀየርም። እንደ ሶሻል ሴኩሪቲ ነምበር ፎር ላይፍ ነው። ኤሊያስ ነምበሩ ፋይዳ ተለዋጭ ቁጥር የሚለው ደግሞ አይ አዲስ ካርድ ስትወጣ መቀየር ትችላለህ። ይሄንን ለብዙ ሰው ብዙ ቦታ ስለበተንኩት ይቅርብኝ ይሄን አልተጠቀመውም ብለህ ሌላ ማውጣት ትችላለህ። አዲስም ፋን ብታወጣ ስቲል አዘሴም ሰው ስለሆንክ ከፊኑ ጋር ማፕድ ነው ሊንክድ ነው። ስለዚህ ፋንህን እንድትጠቀመው ነው። አሁን አዲስ በፊት ስንሰራቸው የነበሩ ኢንተግሬሽኖች ፊን የሚጠይቁ ነበሩ። እሱ ደግሞ ጥሩ አሰራር ስላልሆነ አሁን ብዙ ቦታ በፋን ብቻ የሚሰራ አድርገናል። አሁን ቴሌብር ላይ ገብተህ ፕሪንት ብታዝ ገቢዎች ጋር ብትሄድ ፋን ነው የሚጠይቁ ተለዋጭ ቁጥሩን ማለት ነው። አሁን ደግሞ አዲስ ቬሪፋይ ዳቱ የሚል አዲስ እንትን እየለቀቅን ነው ኢንተግሬሽን። እሱ ደግሞ ኢቨን ፊንም ፋንም ቢወስድ ራሱ ለእንትኑ ለባንኩ ወር ለዚህ ለሶስተኛ ወገን አይሰጣቸውም። አንተ መሆንን ብቻ ያረጋግጥና ዩኒክ ቶክን ብቻ ነው የሚሰጣቸው። ስለዚህ አንተ ሳታቅ አንዱ ከሌላው ጋር አሁን አንዱ ባንክ ከሌላው ባንክ ጋር አንዱ ባንክ ከጤና ከሆስፒታል ጋር ያላንተ ኮንሰንት እንዳይነጋገር የግለሰቡን ግላዊ መረጃ ለመጠበቅ ማለት ነው። ስለዚህ ፒን የሚጠየቁ ሰዎች ቢሰጡም ባይሰጡም አሁን ላይ ፋን መስጠት ይችላሉ።